አንተ ይመጥናል ብዬ አስቤ ሳይሆን ከዚህ በላይ ቢገባህ በእኔ አቅም ግን ማድረግ የምችለውን ነገር ማድረግ ፈልጌ ነበረ። ለእኔ ነው ከጽጌ ሀሳብ መጥቶ። አዎ አንተ ፕራንክ አይደለም። ኧረ ጎበዝ ጨብጭብ። ፕራንክ አይደለም። ፕራንክ ነው እንዳታስብ እኮ አንቺ ሲሪየስ ነገር ስታደርጊ ላይ እኮ ነው ያው። እሺ እኔ እንደ ቁም ነገረኛ አይደለም እንዴ የምታይ? ቆይ ታያለህ። ተናግሩና አሳያለሁ። ያ በአህያ የሚመጣው አይ ኖ ከመኪና ውስጥ ነው የማወጣውና ፊትህን አዙር። ከመኪና ውስጥ የሚወጣ ነገር ወገንታት እንዴ ምን እንደሆነ በምን ታውቃለህ? እኔ ተአምር አላምንሽም። ለምን አታምነኝ? ለምን አላምንሽም? አንቺ ስትቀልጂ ምናምን ነው እንጂ አንቺ ቁም ነገር አስበሽ ለኔ አዎ ከባድ ነው። ቁም ነገር አስቤ ነው ፊትህን አዙር። እኔ አላምንሽም። እግዚአብሔር እንደዚህ ቁም። ከዛ እኔ ከኋላ ላይ እሺ በበዝ ማጅራቴን ከተመታው እንግዲህ ማጅራቴን ከተመታው ከእናንተ ራስ አልወርድብሽ። አላረገውም። እሺ ቆይ ላምጣ። እሺ ልሂድ አሁን ልሂድ። አይ ጉድ ሙርቲዝ እኮ ሂጅ ቶሎ ግቢ። እሺ ጋይሶች ሙድ ያዘችብኝ ነው። አይኗ አውቃለሁ ግን ምን ይደረጋል እንግዲህ መቼስ እንደ ሀገር ነው የመጣብን ነገር እንወጣዋለን። ጽጌ ለኔ ቁም ነገር አስባ እንግዲህ የሆነ ነገር ልታረግ ጉድ እኮ ነው። እኔ መቼም አልረሳውም ይሄን ነገር ከመኪና ውስጥ ለኔ ስጦታ ልትሰጠኝ ጽጌረዳ ለኔ እቺ እብድ ለኔ ቁም ነገር ከባድ ነው። እስቲ እንግዲህ ሰው እኮ ይቀየራል። ገባችሁ? ሁሌ አዲስ አይሆንም። ያው የሰው ልጅ ይለወጣል። እኔም ኦልሬዲ እስከዛሬ ያሳየኋት ነገር ለዛ ደርሷታል ማለት ነው። ወደ ቁም ነገሩ ያምጥቻታለሁ ማለት ነው። ስለዚህ እስቲ የምታመጣውን እናያለን። እየመጣሁ ነው። እሺ እየጠበቅንሽ ነው እንግዲህ እንደ ሀገር። ይሄኔ በሆነ ነገር ውስጥ አድርጋ አይጥ ምናምን እንዳትመጣ። እሺ ሀሜታችንን እናቆማለን አንዴ። እኔ እግዚአብሔርን ይሄ እንዲፋን ይሄ እንስሳት ምናምን ከሆነ ወደዛ እኔ እግዚአብሔርን በጣም ነው የምጣለው። ይሄ አይጥ ምናምን በጣም አልወድም። ስራትሽ ነሽ ረፊ በእናትሽ እንዳታስደብርኝ። አሁን ለራሴ ታምሜ ነው የመጣሁት። እሺ አይ ኖ በቃ እኮ ምን ልታደርጊ ነው? በኢየሱስ ኧረ በእግዚአብሔር ምን ማላረገም ያማል እኮ ሽረፊ በእግዚአብሔር ምን ማላረገም። እሺ አስነኪኝ። እሺ እራፍ ያው እግዚአብሔር እኮ የሆነ ነገር እንዳታረጊ በእግዚአብሔር ጨነቀኝ። እሺ አይ ፕሮሚስ እግዚአብሔርን አልኩ። እግዚአብሔር እሺ በቃ እግዚአብሔርን ሪላክስ ጋይስ ምንድን ነው ያዘችው? በእግዚአብሔር ሪላክስ እሺ እራፍ እስቲ እኮ እሺ የሆነ ነገር እንዳታረጊ ፕሊዝ በኢየሱስ ስም ስማኝ። እሺ ያወራው የሆነ ነገር ተንኮል ነው መቼም ሌላ ነገር አታረጊ ተንኮል አይደለም። አንተ ፈጥ እሺ ልክ ያው እስከዛሬ ድረስ ማለት አናድጄሃለሁ፣ አበሳጭቼሃለሁ። ግን እስከዛሬ ድረስ ላደረግከው ነገር እና ላበሳጨውክ ነገር ዋጋው ይሄ እዚህ ያህል ነው፣ ስለዚህ ከፍዬሃለሁ እያልኩ አይደለም። ብዙ ነገሮችን አጥፍቻለሁ። ልጅ ነኝ፣ ገና ተማሪ ነኝ፣ እማራለሁ ወደፊት። የምሰማው ከጽጌ ነው ዛኔ አለ። እሺ እና ልጅ ነኝ፣ አጥፍቻለሁ። ልጅ ማለት ደግሞ ነጭ ወረቀት ማለት ነው። ነጭ ወረቀት ማለት ደግሞ እኔ ነኝ። እና የፍቅር መንገድ ላይ አንተ ነህ እንጂ እየጻፍክብኝ የምትሄደው እኔ በምን ላቅ እችላለሁ? ያ ማለት መጥፎውንም ጥሩንም ነገር እንደዚህ አርጊ እንደዚህ አታርጊ እያልከኝ ካልሆነ በስተቀር በምን ላቅ እችላለሁ? ትገሪያለሽ በደንብ እሺ ትገሪያለሽ። አይ ለመገረሽ አይኔ ቆንጆ ደግሞ ደስ ስትይ እንደዚህ ታውሪ ቁም ነገርኛ ስትሆኝ በእውነት እሺ እና ዋጋው ትንሽ ሊሆን ይችላል ያደረኩት ነገር፣ ግን ተማሪ አይደለሁ
ባገኘኋት ገንዘብ አጠራቅሜ ሰርቼ ምናምን ባመጣሁት ገንዘብ ለአንተ የሚሆን ነገር ገዝቼ እልሃለሁ። ይሄ ሲሪየስ ነገር ነው። ምንም አይነት ስጦታ አይናቅም። እንደምንም ብዬ ፈልጌ ብር ከእናቴም ከአባቴም ከጓደኞቼ እንዲሁም ከሰራሁት ብር አጠረቃቅሜ 300 ሺህ ብር የፈጀ መዞር ትችላለህ። አዎ ምን ጉድ ነው እንደዚህ አጠረቃቅመሽ እንግዲህ ያደረግሽው ነገር? ወርቅ የምርሽ ነው? የምሬ ነው። ኦ ማይ ጋድ ኦ ማይ ጋድ! ኧረ በስመ አብ! ኧረ እንደዚህ ነው እንደ ገረምሽ። ቴንክ ዩ ሶ ማች የኔ ቆንጆ፣ የኔ ሀሳቢ፣ የኔ ተቆርቋሪ፣ እወድሻለሁ። እሺ ለብ ስሪ ማይ ጋድ ጋይስ፣ አያችሁ ወርቅ ተሰጠኝ። ከዛ ደግሞ ከማን ከጽጌ ግን ለምን እንዴ? ለምን እግዚአብሔርን ተናጃለሁ። ያው በማል እልሽ አይ ነው የሆነ ላይክ እንደዚህ የሆነ ነገር ሳደርግ አንቺ የሆነ ነገር ማድረግሽ ምናምን አፕሪሼት አደርጋለሁ ምናምን፣ ግን በዚህ ሰዓት እንደዚህ ስለኔ መጨነቅ የለብሽም። ምክንያቱም አይ ነው ሲቹዌሽን ያለሽበትን ነገር ምናምን አውቃለሁ እና በዚህ ልክ እንደዚህ ተጨንቀሽ ምናምን ወርቅ ነው አስፈላጊ አይደለም። እግዚአብሔር ችግር የለውም አይችልም። አትጨነቂ ነው። እኔ የማደርገው ናቸው ነገሮች እኔ ግዴታዬ ነው። ገባሽ? ወንድ ልጅ ኖ እንደዛ ታስብ። ጌታ ግዴታዬ ነው። ወደፊት አይደለም አሁንም ቢሆን ባለን ነገር እና ባለን አቅም ደስተኛ ነው። ኢትስ ኦኬ እንዴ ሰራ የለ እንዴ ምንም ችግር የለውም። አሁን እኔን ተቀብዬሻለሁ፣ ግን እንሂድና እንመልሰዋለን ብሩን። እንዴ ያማል እንዴ ያወራፍ ስርዓት አለ። እግዚአብሔር ነው ጌታን ረፍ እልሽ እኔ እኮ ተቀብዬሻለሁ። ስጦታዬ መናቀህ ነው? ኖ ይሄ እኮ ንቀስ ነው። ሌላ ምንም ሊሆን አይችልም። እንደዛ አይደለም፣ ግን በዚህ ልክ አሁን ኬት ልታመጩ እንደምትችል ያውቃሉ እንዴ እና ያህል በዚህ ልክ በጣም እንትን አይደለም፣ ውስብስብ ነገር አይደለም። ይሄ ነገር ማድረግ ስለፈለኩ ነው ያደረኩት። ደግሞ ቅድም ያልኩህም ጀስት ወሬውን ለማድመቅ ብዬ ነው እንጂ እንደዚህ ከቤተሰብ ከጓደኛ ምናምን አንተ ወሬውን ለማድመቅ ብዬ ነው ይሄን ነገር ያደረኩት። እንዴ 300 ሺህ ብር ለማምጣት እንዴት የሁሉ ማህበረሰብ ይጠራል? 300 ሺህ ተወኩ ነው የጠሩት። this is so much not so much አይደለም። እሺ ግን ቴንክ ዩ ማይክ ኮነ ቴንክ ዩ ሶ ማች እኔ እኮ እድግ በይ ወደ ጎን ስለወደድኩ ደስ ብሎኛል። ደግሞ ያምርበታል አይደል? እንዴት አያችሁት? ያምራል። ሲሪየስሊ ጸዴ ነው። ወደድሽ? በጣም ነው የሚያምር። ደግሞ ምርጫ ተቻለች እኮ ግን እንደዚህ አትጨናነቂ ከዚህ በኋላ እሺ? አይ አልተጨናነኩም። እንግዲህ ይበረታታል ደግሞ አሁን በዚሁ እንዲሁ ከጀመረች አይቀር ልጅም ብሰጠው መኪና ነገር እንዳታስብ በቅርቡ። አይ መበረታታት አለባት ጋይስ፣ የምሬን ነው የምነግራችሁ። እንደዚህ ከሆነ ገባችሁ አይደል? ትዳራችን ወደ አማረ ነገር ሌዲሻ አሁን ገባችሁ? ተክተክ አድርገዋለች። አሁን ከዚህ በኋላ እኔ ራሱ የምሰጠው ነገር ትንሽ ከፍ ያለ ስለሆነ ቀብዱ ከባድ ነው ጋይዝ፣ ገባችሁ አይደል? ትንሽ እኔም ተክተክ ማለት አለብኝና ጠንክረ ስራ እያልሽ ነው። ግዴታ ነው በዚህ ዘመን። ያው ከፍቅር ቀጥሎ ልላ አልችልም፣ ከገንዘብ ቀጥሎ ነው ፍቅር ማስተር። አያቸው የዘንድሮ ሴቶች መጀመሪያ ገንዘብ ነው። አዎ አይ መጀመሪያ ነገር ገንዘብ ሳይሆን አብረን ማደግ አለብን፣ የተሻለ ህይወት መኖር አለብን። ይሄ እንትን ነው ሊሆን የሚገባ። ግን ቀብድሽ ገና 300 ሺህ ብር ከሆነ ግን ከባድ ነው። አዎ ይወዳል። ከዚህ በኋላ ምን አይነት መኪና ልሰጣት እንደምችል ከባድ ነው። ስጦታ ግን ያፋቅራል፣ ስጦታ ያዋድዳል፣ ስጦታ ያስተሳስራል፣ ስጦታ ያስተሳስራል። ቴንክ ዩ ሶ ማች ማርያም፣ በጣም ደስ ያለኝ።